ከደሃ ቤተሰብ የወጣው በችግርና እጦት ውስጥ ያደገው አሁን ላይ ዓለምን ያመሰ ያለው ኳስን የሚዘውርበት ጥበቡና ፍጥነቱ ዓለምን ከማነጋገሩ አልፎ አንዱ ከሚባሉ የዘመኑ የፕላኔታችን ኳስ ተጫዋቾች ተርታ በመሰለፍ ላይ የሚገኘው አንጋፋ ወጣት ኪሊያን ምባፔ እነዛ የችግር ሰዓታትን አሳልፎ አሁን ያለበት ዝናውና የሀብት መጠኑ እጅግ የሚያስደንቅና የሚያስገርም ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ይህንን ቪዲዮ እስከ ፍጻሜው ብትመለከቱ አስገራሚውንና ዓለምን ያነጋገረውን የወጣቱ እግር ኳስ ተጫዋች ኪሊያን ምባፔ የሀብት መጠንና አሁን ዓለም ላይ ካሉ ተጫዋቾች አንፃር የሚከፈለው አስገራሚ ደሞዝ እንዲሁም የኳስ ችሎታውንና እዚህ ከመድረሱ በፊት ያሳለፈውን አሳዛኝ የልጅነት ጊዜውን የምናስቃኛችሁ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየለቱ የሚለቀቁ አዳዲስ ቪዲዮዎችን መከታተል ትችላላችሁ። አብዛኛው የሰው ልጅ አሁን በመታዩት አቋም ሀብትና ዝና ውስጥ የነበር አይደለም፣ ወይም ከሀብታምና ከዝነኛ ቤተሰብ ተወልዶ አልጋ ባልጋ የሆነ ህይወትን ያሳለፈ አይደለም። ነገር ግን ማንም ሰው ከነዛ የችግር ጊዜያት ተነስቶ ሀብታምና ዝነኛ መሆን እንደሚቻል በተግባር ያሳየ ይህ ወጣቱ እግር ኳስ ተጫዋች ኪሊያን ምባፔ ነው። ሙሉ ስሙ ኪሊያን ምባፔ ሎቲን ይባላል። ይህ ልጅ ኳስ ሲጫወት የሚያሳየው ችሎታውና ኳስን የመንዳት ጥበቡ በጣም የሚገርም ነው። ሚሊዮኖች አጨብጭበውለታል። ምንም እንኳን ምባፔ የሚጫወትበትን ክለብ ወይም ሀገር የማንደግፍ ብንሆንም እንኳን በምባፔ ችሎታና ጥረት አለመገረም ንፉግነት ነው። ምባፔ አንዴ ኳስን ከያዘ ደጋፊዎቹ ሞራልና ጩኸትን ይጨምራሉ። ምክንያቱም ኳስ ከመረብ ጋር ትገናኛለች ብለው በሙሉ ልባቸው ያምናሉ። ምናልባት የያዛትን ኳስ ማግባት ባይችል እንኳን የሚገርም የግብ ሙከራ አድርጎ ይመለሳል። ኳስን ይዞ ወደ ጎል የሚያደርገው ሩጫ ለማራቶን እንጂ ለኳስ ሜዳ የሚመጥን አይደለም። ፍጥነቱ አጃይብ ነው። ፊፋ ባወጣው መረጃ መሰረት ኪሊያን ምባፔ በዓለም ካሉ ፈጣን ኳስ ተጫዋቾች መካከል አንዱ ነው። በሰዓት 36.8 ኪሎ ሜትር ፍጥነት እንዳለውና በፍጥነቱም አሁን ላይ ካሉት ተጫዋቾች በአምስተኛ ደረጃ ላይ እንደሚገኝ ተገልጿል። ይህ የ23 ዓመቱ ፈረንሳዊ ፕሮፌሽናል እግር ኳስ ተጫዋች ለሀገሩና ለክለቡ በጥቂት ጨዋታዎች በርካታ ግቦችን ያስቆጠረ፣ በርካታ ክለቦችም የሚፈልጉት ድንቅ ተጫዋች ነው። የባላንዶር ተፎካካሪ የነበረው በአጨዋወቱ ብዙዎች የሚያደንቁት የተከላካይና ጠርጠርምሶ ግብ የሚያስቆጥር ፍጥነቱን ተጠቅሞ ኳስን ከመረብ ጋር የሚያዋህድ የዘመኑ ምታት የሆነ ተጫዋች ነው። ምባፔ ለሀገሩም ሆነ ለክለቡ ሲጫወት ከደጋፊ እስከ አሰልጣኝ በችሎታው የሚተማመኑበትና በጨዋታው መሃል ደጋግመው ስሙን የሚጠሩት ከድሪብሊንግ በመልሶ ማጥቃቱና ኳስ በማስጣሉ ወደር የሌለው ፈጣን ተጫዋች ነው። ኪሊያን ምባፔ የተወለደው እንደ አውሮፓውያን አቆጣጠር ዲሴምበር 20 1998 ከፈረንሳይዋ ዋና ከተማ ፓሪስ 10 ኪሎ ሜትር ርቀት ላይ በምትገኘው ቦንዲ ነው። ምባፔ በልጅነቱ ለሙዚቃ ጥልቅ ፍቅር ነበረው። ሙዚቃን በጣም ከመውደዱ የተነሳ የሙዚቃ ትምህርት ቤትም ገብቶ መማር ችሏል። ሲያድግና ትልቅ ሰው ሲሆን ታዋቂ ሙዚቀኛና ኮንሰርት አዘጋጅቶ በርካቶች በተሰበሰቡበት አንድ ማይክ ይዞ የተለያዩ ዳንሶችን እየደነሰ ለጥበብ አፍቃሪያን ክስተት የሆነ ዝነኛና ታዋቂ ሙዚቀኛ የመሆን ህልም ነበረው። ነገር ግን ወላጅ አባቱ ዊልፍሬድ ምባፔ የኳስ አሰልጣኝና ተወካይ ስለነበር ህፃኑ ምባፔ አብዛኛውን ጊዜ ውሎው ከአባቱ ጋር ስለነበር የኳስ ፍቅር አደረበት። እንዳሁኑ ፈረንሳይ የምትኮራበት ክለቦች እኔ ልውሰድ ብለው የሚሯሯጡበት በዓለም ደረጃ ታዋቂና ዝነኛ የኳስ ተጫዋች እንደሚሆን ባያውቅም ውሎው አባቱ ጋር ስለሆነ እንደዋዛ ኳስን መሰልጠን ይጀምራል። ምባፔ በ6 ዓመቱ ኳስን ሀብሎ ጀመረ። ከዛ በኋላ ግን ሙሉ በሙሉ ልቡ ወደ ኳስ ዞረ። ውሎ አዳሩ ከኳስ ጋር ነው። የሚያወራውም ሆነ መስማት የሚፈልገው ስለ ኳስ ነው። የሚተኛበትን የመኝታ ክፍሉንም በሚያደንቃቸው ትላልቅ ኳስ ተጫዋቾች አጥለቀለቀው። ክርስቲያኖ ሮናልዶን በጣም ስለሚወደው መኝታ ክፍሉ ከተለጠፉት ኳስ ተጫዋቾች መካከል ከግማሽ በላይ የሚሆነው የሮናልዶ ፎቶ ነው። ምባፔ ከትልቅ ህልሙ ቀጥሎ በሚያደርገው ልምምድና ስልጠና ድንቅ ችሎታውን ማካበት ጀመረ። በ16 ዓመቱ ምርጥ ታዳጊ ኳስ ተጫዋች መባል ችሏል። ፈረንሳይም አይኗን ወደ ምባፔ አዞረች። ምባፔም አላሳፍራቸውም። የሚችለውን ሁሉ ብቃቱን አማቶ በመጠቀም አስገራሚ ጨዋታዎቹን ማድረግ ቀጠለ። ፈረንሳይ ተስፋ የጣለችበት ይህ ታዳጊ ኪሊያን ምባፔ እንደ አውሮፓውያን አቆጣጠር 2018 ላይ በተዘጋጀው በሞስኮ የዓለም ዋንጫ ለመጀመሪያ ጊዜ ተሳተፈ። በዚህም ጊዜ እድሜው ገና 19 ዓመት ነበር። ነገር ግን ለሀገሩ ፈረንሳይ 4 ጎሎችን በማስቆጠር ሀገሩን ለዋንጫ ያበቃት ሲሆን ራሱንና ችሎታውን ለዓለም ማስተዋወቅ ችሏል። ምባፔ አሁን ላይ የ23 ዓመት ወጣት ሲሆን ለሁለተኛ ጊዜ ኳታር ዶሃ ላይ በተዘጋጀው የዓለም ዋንጫ ለሀገሪቱ ፈረንሳይ ተሰልፎ አስገራሚ ጨዋታዎችን አድርጓል። ምባፔ አሁን ላይ ለፒኤስጂ እየተጫወተ ሲሆን ፒኤስጂ ውስጥ ካሉ ውድ ተጫዋቾች መካከል አንዱ ነው። ምባፔ ፒኤስጂ ውስጥ ደሞዙ ከ90 ሚሊዮን ዩሮ በላይ ሲሆን ኳስ ከጀመረበት ከ8 ዓመት ወዲህ በአጠቃላይ 199 ሚሊዮን 276 ሺህ ዶላር በላይ ገቢ ማግኘት ችሏል። የፈረንሳዩ ተጫዋች ኪሊያን ምባፔ ዝነኛ ኳስ ተጫዋች ከመሆኑም በላይ ሚሊዮነርና ቅንጡ የሚባሉ በብዙ ሚሊዮን ዶላሮች የተገዙ የተለያዩ መኪናዎችን የሚነዳ ቅንጡ
ቤት ውስጥ የሚኖር ወጣት ነው። የምባፔ አባት ካሜሩናዊ ሲሆን እናቱ ደግሞ አልጄሪያዊ ነች። የምባፔ እናትና አባቱ አፍሪካዊ ቢሆኑም ምባፔ ግን የተወለደው ፈረንሳይ ውስጥ ነው። እነዚህ አፍሪካውያን የምባፔ እናትና አባት ኑሮን ለማሸነፍና ሰርተው ለመለወጥ በሄዱበት ፈረንሳይ ውስጥ ተገናኝተው ምባፔን ቢወልዱም ልጃችን ለዚህ ደረጃ ይደርሳል፣ ዓለም ላይ ዝነኛ ይሆናል ብለው አስበው አያውቁም ነበር። ነገር ግን ወጣቱና እንደ ጄት የሚፈጥነው ምባፔ በጥረቱና በችሎታው እዚህ ደረጃ ደርሶ ራሱንና ቤተሰቡን ከመርዳት አልፎ በችግር ውስጥ ያሉ በርካታ ሰዎችን ለማገዝ በቅቷል። ይህ ወጣቱ ተጫዋች ኪሊያን ምባፔ በርካታ ሴቶች የፍቅር ጥያቄ እየጠየቁት እንደሚያስቸግሩትና መወሰን እንዳልቻለም በተደጋጋሚ ተናግሯል። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች በዚህ ቪዲዮ ስለ ኪሊያን ምባፔ ያዘጋጀንላችሁ መረጃ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ በሌላ መረጃ ተመልሰን እስክንገናኝ በያላችሁበት ሰላም